ፍቅር ያለው ኦሮሞ ብቻ ነው የወለጋ ኦሮሞ። ስለዚህ የወለጋ ኦሮሞና የኤርትራ የሐማሴን የወንጌላዊት ቤተክርስቲያን መስራቾች እንዲህ ተቆራኝተው 4 ትውልድ ተረዳድተዋል። ሲሄድ ኦኔሲሞስ ወደ ወለጋና ቤተክርስቲያን ለመትከልና መጽሐፍ ቅዱስ ተርጉሞ ለማስተማር አብረውት ሶስት ካህናት ሄዱ። አብረው እዚያ ተቀመጡ። የልጅ ልጆቻቸው ሁሉ እዚያ ነው የነበሩት። ስለዚህ አራት ትውልድ ኮላቦሬሽን ቢትዊን ሐማሴን እና ኤርትራ በሙሉ አይደለም ሐማሴን እና ወለጋ ነበር። ይሄ ነው እንግዲህ መነሻም ቢሆን የገዳንና የኦሮሞን ዲሞክራሲ ጽፈዋል። መጽሐፉን ያኔ ቻሌንጅ በነበረበት ወቅት ነበረ። የዛሬ 45 50 ዓመታት ነው የጻፉ። ከጻፉ በኋላ ኢትዮጵያዊ ደፍሮ ያልገባውን ነው እንትን ያሉት። ያለው ኮሜንት ፊድባኩ ምን ይመስል ነበረ? ፊድባኩ ፋሲኔቲንግ ነበረ በእውነት። በሌላው ሰው በኩል የትምህርት ጓደኞቼ ለምሳሌ ምን ችግር ሆኖ አንተ ሃርቫርድ ድረስ ተምረህ የኦሮሞ ባህል የምታጣነው ምን ባህል አላቸውና ነው የሚለው። ምን ስርዓት አላቸው? ምን ስልጣኔ ያላቸው? ድሁር ህዝብ ነው። ለምንድን ነው እሱን ታረግ ነው የሚለው? ሊገባቸው አይችልም። ግን ኦሮሞ ሲያነቦስ ምን ይላል ያውቃሉ። ይሄ የተጻፈው በንቀት አይደለም፣ በአክብሮት ነው። ይሄ የተጻፈው ሀቅ ነው። እውነተኛ ሀቅ ያለው ጽሁፍ ስለሆነ ያነቡታል። ያነበቡትን ሰዎች የሚሉኝን ልንገርህ። ሳን ፍራንሲስኮ ካሊፎርኒያ ላይ ያገኛቸው አንድ ቤተሰብ፣ የተማረ ቤተሰብ ነው፣ ነጋዴ ነው ሰውየው። ቤተሰቡ በሙሉ ቁጭ ብለው አነበቡት ገዳን። አንበው ሲጨርሱ ምን አለኝ? ሁላችንም ተሰብስበን የነበረውን ስማችንን ወደ ኦሮሞ ስም ቀየር ነው አለ ሁሉ። ለምን? ኦሮሞ መሆናቸውን ማያሳውቅ ማያመለክት መሆን ነበረበት። እስከዚያ ድረስ ስም አደገኛ ነው። በስምህ ሪኮግናይዝ ካደረገህ ሊንቅህ ይችላል። አንዴ ዮሐንስ ከተባልክ ግን በምን ትለያለህ ከሌላው? አትለይም አይደለም? ይሄ ነበር አስተሳሰቡ። ግን ሰልፍ ኢሜጁ ምንድን ነበር? ኔጋቲቭ ነበር። ግን አሁን ምን መሆን ጀመረ? ኦሮሞ ሰልፍ ኢሜጅ began changing into a positive self image። ይሄ ነው አንዱ ትልቅ ለውጥ የሚመጣ። ቦረና ያለው አንድ ሽማግሌ እረኛ ናቸው፣ እንግዲህ ዘላን ናቸው፣ ምንም አያነቡም። ማን ማሁንን ዳወቁ ይዘውኝ ቤታቸው ይሄዳሉ። ባለቤታቸውን አምጪ ሳጥኑን አምጪ ይሏታል። ሳጥኑን ከፍታ ቁልፍ በቁቶ ቁልፍ ነው። ሻይኒ ኮፒ ኦፍ ገዳ ያሳዩኛል። $30 ከፍለው ይሄን መጽሐፍ ለምን ገዙ አልኳቸው። እንዴ እኔ አላነበውም፣ ልጆቼም አያነቡትም፣ ግን የልጅ ልጄም ቢሆን አንድ ቀን ያነባዋል። ለዚህ ብዬ ነው የገዛሁት ይለኛል። ብዙ ሰው እንደዚህ ያጋጥመኛል። ይሄ በቅጡ ሊመረመር የሚገባው ነገር ነው። ምን ያክል ኢምፓክት ነበረው በኦሮሞ ህዝብ ላይ አላውቀውም። እኔ ግን ትናንሽ ምልክት አገኛለሁ በየጊዜው። ትልቁ የላቀው ምልክት ያገኘሁት ግን ከማን ነበረ? ከዶክተር ታደሰ ኤባ ነው። ዶክተር ታደሰ ኤባ ሜምበር ኦፍ ዘ ሴንትራል ኮሚቴ ኦፍ ኤልኤፍ ነው። ናይሮቢ እንገናኛለን። ናይሮቢ ለኦሮሞ ህዝብ ፕሬዘንቴሽን ሊሰጥ ነው የሄድኩት። እዚያ ፕሬዘንቴሽን አድርጌ ሆቴል አደርን። ሁለታችንም አንድ ሆቴል ነው ያደርነው። አስመሮም እኔ አንድ ነግርህ ነገር አለ፣ ነገ ለቁርስ እንገናኝ ይለኛል። እሺ አልኩት። ተገናኘን። ስንገናኝ የማታውቀው ነገር አለ። ታውቃለህ ወይ አንተ ያ መጽሐፍ የወጣው